መሰማት ያለበት ከገዳም የተላከ መልእክት አለ። ይሄን አስተውለው ንስሐ ካልገቡ በትንቢተ ዳንኤል ምዕራፍ 12 በዕዝራ ሱቱኤል ምዕራፍ 3 እንዲሁም በማቴዎስ ወንጌል ምዕራፍ 24 ቁጥር 21 ላይ ያለው ይፈጸማል የሚል ማስጠንቀቂያ አለው ካልተመለሱ። በየሀገሩ ረሃብ ቸነፈርም የምድር መናወጥም ይሆናል። እነዚህ ሁሉ የመጣር መጀመሪያ ናቸው። ይህ ሳይሆን ቀርቶ ህዝቡ አስተውሎ ንስሐ ባይገባ መልእክቱ ላይ ከጳጳሳት እስከ ምእመናን ከሊቅ እስከ ደቂቅ በጠቅላላ ንስሐ ይግቡ የሚል መልእክት አለው። ክርስትናውን ለመሰንጠቅ ይህን አጋጣሚ ተጠቅማችሁ የምትሰሩ ሰዎች እረፉ፣ እናንተ ተጠንቀቁ፣ በኋላ ቅጣቱ ይብስባችኋል የሚል ነገር የደም ዋጋ ነው የምትከፍሉት። አላመንኩበትም ማለት ነው፣ ወይ ደግሞ እግዚአብሔርን እዛ ቦታ ቆልፌበት ወጥቻለሁ ማለት ነው። ወስኜዋለሁ የማይወሰነውን አምላክና በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። እስከዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመላው ዓለም ያላችሁ የእግዚአብሔር ሰዎች፣ የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች፣ የቋንቋ አይንሽ ሚዲያ ተከታታዮች በያላችሁበት ልክ እንደ ወትሮው ዛሬም ሰላምታዬ ይድረሳችሁ። የኔ ብቻ ሳይሆን የእንግዳዬም ሰላምታ አንድ ላይ ይድረሳችሁ። እንኳን ደህና መጡ። እንኳን ሰላም ቆያችሁኝ። በእግዚአብሔር ስም አመሰግናለሁ። እኔም በድጋሚ ያው ሰላምታው የኔም እንዲደርስ ተነግሮልኛል። እንኳን አደረሳችሁ እላለሁ። ስልክ ተደወለ፣ አነሳው። እንደተለመደው ከየአቅጣጫው ወደ ቋንቋ አይንሽ ሚዲያ ይደወላል። ከዚያ ሉሌ አለኝ። አቤት። አወራን። አንድ መልእክት አለ በቋንቋ አይንሽ ሚዲያ ለምእመናን፣ ለተከታዮች፣ ለሚሰሙት ሁሉ ለክርስቲያኖች መሰማት ያለበት ከገዳም የተላከ መልእክት አለ። መጀመሪያ ተገናኘን፣ ብዙ አወራን፣ ተጨዋወትን። መስፍኔ ያውቀኛል፣ እኔም አልፎ አልፎ ነው እንጂ እንደሱ ባይሆንም እኔም አውቀዋለሁ። ዛሬ በደንብ ልንተዋወቅ ስቱዲዮአችን ተገኝቷል። አጋጣሚ ሆኖ የአንድ አባት ልጆች ነን። ሙሉ ስምህን? መስፍን ጌታቸው እባላለሁ። ልዑልሰገድ ጌታቸው እባላለሁ። ታላቅና ታናሽ እንግዲህ ማን ታላቅ ማን ታናሽ እንደሆነ እንግዲህ ይጠናል። እንኳን ደህና መጣ ወደ ቋንቋ አይንሽ ሚዲያ። እንኳን ሰላም ቆያችሁኝ። ከውጭነት አያት ነበረ ሚዲያችንን? አዎ በደንብ። ምንድነው እንደው ደስ ብሎ ጀምረህ የምጨርሰው ምንድነው? እኔ እውነት ለመናገር ሁሉንም ፕሮግራም አየዋለሁ፣ ሳልጨርስ የቀረሁት የለኝም እና ያው በጣም ብዙ ትምህርትም ከመምህራኑም ከሁሉም ነገር ተምሬያለሁ እና በጣም በዚሁ አጋጣሚ ማመስገን የምፈልገውና በዚሁ ቀጥሉ ምለው ሚዲያ ነው። እንደው ቀደም ብለን ተገናኝተን ስናወራ ዝም ብለን እንዲሁ እንደ ወንድም እንደ ቤተክርስቲያን ልጅነት ስንጨዋወት ሚዲያን ታየዋለህ እንጂ ሚዲያ ላይ መቅረብ እንደዚህ ካሜራ ፊት መቆም መቀመጥ እንደማትወድ ምንም አይነት ሐሳቡም ፍላጎቱም እንደሌለህ እየነገርከኝ ነበር። ግን ግድ ሆነብህና ዛሬ መጣህ። በምን ምክንያት መጣህ? የመጣሁበት ከመናገሬ በፊት እኔ ሚዲያ ላይ ብዙ በዚህ ዘመን በጣም ከማይወዱ ሰዎች ነው የምጠቀመውም፣ ቁጥብ ነው። እኔም አሁን ለምሳሌ ኢንስታግራም ወይ ቲክቶክ ምናምንም አልጠቀም እውነት ለመናገር ከጽድቅ ወይ ከሌላ ነገር የተለየ ሰው ሆኜ ሳይሆን ያው እንደምታውቀው በዚህ ዘመን ብዙ የወሬ የስድብ የምናምን ነውና ኢቭን ቅዱሳን እንኳን ሳይቀር የሚሳደቡ ሰዎች አሉ። በእርግጥ ራሳቸውን የሰደቡት እግዚአብሔር ያከበራቸውን ማንም ዝቅም ከፍም የሚያደርግ ሰው የለም እና አንዱ መጀመሪያ አካባቢ ላይ እንደመጣ ጀምሬ በዛ አዝኜ ነው እውነት ለመናገር የተውኩትና እኔም ደግሞ ወጥቼ እንደዚህ አይነት ነገሮች ላይ መሳተፍ በቃ በራሴ አልፈልግም ብዬ የምፈልገው መረጃ ሲኖረኝ ብቻ ለተወሰነ ደቂቃ ዩቲዩብ ወይ ደግሞ ቴሌግራም ላይ ዘጋዋለሁ ስልኬን ቶታሊ እና እንደሱ ነው የማልወጣበት ሪዝን ከዚህ አንግል ነው ማለት ነውና ይሄ ነው። ገዳም ደግሞ ታበዛለህ። ወደ ገዳም እግሮች ወደ ገዳም መሄድ በጣም ይበዛል። ከመብዛቱም አንጻር ነው እንግዲህ ዛሬ ከአንድ አባት አደራ ተብለህ
ይሄንን አድርስ ተብለህ ዛሬ ይሄንን መልእክት ይዘህ የመጣው። ስለዚህ ከዛ እንጀምር። እውነት ነው፣ ወደ ገዳም እሄዳለሁ። እኔ ያው በእርግጥ የሚያውቁኝም ሰዎች ያው ያውቁኛልና ምናልባት በመላው ዓለም ያለ ሰው እንዳልኩት ወደ ሚዲያ መውጣ ሰው ስላልሆንኩ ባያውቀኝም አብረውኝ የሚኖሩ ጎረቤቶችም አብረው ያደጉ የስራ ባልደረቦችም ያውቃሉ። ስራ ሁሉ ትቼ እሄዳለሁ እና እንደው በቃ እንደሱ ሆኖብኛል ማለት ይቻላል። ወደዛ ነፍሴ ሁሌ ነው የምትናፍቀውና እኚህም አባት ጋር ብዙ ጊዜ ረጅም ዓመታችን ነው፣ ግን እሳቸው እንኳ ብዙ ወደ እዚህ አይመጡም። ግን ገዳም ስንጓዝ አብረን እንጓዛለን እና ገዳም በደንብ ነው የምሄደው፣ ዞራለሁ። ወደ መልእክቱ ስመጣ ይሄ መልእክት ሰኔ 20 ለ21 አጥቢያ ነው እሳቸው ያዩት፣ ግን 2018 ዓመተ ምህረት ማለቴ ነው። ራእዩን ካዩ በኋላ ያው መልእክቱ ላይ በድምፅም ሰምተዋል፣ በጽሁፍም አይተዋል እና የፈተሽከው ነገር ያው ከቀረጻ በፊት ስላለ ባጭሩ አንተ ግን ምን ተብለዋል? የምትነግረው ግን እኔ ስነግርህ ነው የሚል ተብሎ 4 ቀን እጃቸው ላይ ቆይቶ በ24 ድጋሚ በላሁን መልእክቱን ተናገር፣ የምትናገረውም ለሱ ነው የሚል ነገር እንደተነገራቸው ነገሩኝና እኔ እንዳልኩህ ለእንደዚህ አይነት ነገርም በቤተ ክርስቲያኒቷ ሚና ማለት የለኝም። በአገልግሎት ውስጥ አይደለሁም። እንዳልኩት አንድ አማኝ ነኝ። እንደ ማንኛውም ሰው ወደ ገዳማት እሄዳለሁ፣ እሳለማለሁ፣ ያው ደፋ ቀና እላለሁ እንጂ በቤተ ክርስቲያን ውስጥ እውነት ነው ሕፃን ሆኜ ተምሬያለሁ፣ የኔታ ጋር መጥቻለሁ፣ ዳዊት ምናምን ድረስ ደርሻለሁ። ግን ሌላ የቤተ ክርስቲያን መዋቅር ውስጥ ወይም ደግሞ አስተዳደር ስርዓት ውስጥ ስላልነበርኩበት እኔም እንደዚህም ነገር አልጠብቅም እና እሳቸውንም ብዙ ተከራከርኳቸውና አይ ግድ የለህም ይሄ የእኔ መልእክት አይደለም፣ የላከችው እሷ ነች፣ አንተ አይደለህም ያየኸው፣ እኔ ነኝ የታዘዝኩት፣ እኔ ነኝ፣ ስለዚህ እኔ ነኝ የማውቀውና ይሄንን መልእክት ማስተላለፍ አለብህ ብለው ግድ አሉኝ ማለት ነው። ተመልሼ አሁንም ወደ ገዳም ነው ሄድኩት ከአንድ ጓደኛዬ ጋር እንደዚህ እየተባለ ነው። እኔ ማንኛና ነው ይሄን መልእክት ወጥቼ የምናገረው? ስንት ሰው እያለ ለምንድን ነው የሚል እውነት እንደ ተቃውሞ አይነት በረከቱ ይደርብን እንደ ነቢዩ ዮናስ አይነት ተቃውሞ ማለት ነው። ተመልሼ ወደ ገዳም ሄጄ ያው ለአንዳንድ አባቶችም ነገርኩኝ፣ ያው ጸሎትም ማድረጉልኝ ምናምን። ተመልሼ መጣሁ። ደጋግመው ምን አደረክ ማለት ጀመሩ። አይ አባ እኔ ልሄድ ነው፣ መሄዱን ግን ውስጤ ትንሽ ይሄን ነገር ለማስተላለፍ እስካሁን ውስጤ አልተቀበለልኝም እና ትንሽ ጊዜ ስጡ ብዬ ነው አልኳቸው። በአስቸኳይ ነው 30 ቀናት ነው አጠቃላይ የተባለውም ለእኔ የተነገረኝ፣ ሂድ የሚል ነገር ተብዬ ያንተን አድራሻ ያው ስለማውቅ በዛ ደውዬ ተገናኘን፣ አወራን። እንግዲህ ዛሬ መልእክቱን ያው ለመናገር ቀርብ ያለው ማለት ነው። እንግዲህ ወደ መልእክቱ ስንሄድ እኔም አንደበቴ እሳቸው ከተናገሩት ውጭ እንዳይጨምር እግዚአብሔር አንደበቴን ይቆጣጠረው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምንድን ነው መልእክቱ? የማቴዎስ ወንጌል ምዕራፍ 24 ነው። እሺ ይቅርታ ግን ቅድም ያልከኝ ያው እንዳልኩ እኛ ወንጌል ሰባኪ ስላልሆንን እንስታለን፣ ተረዱን። እሺ ምዕራፍ 24 ቁጥር 7 ይሄ እንግዲህ ያው እስከ 15 በተለይ በጾማችን አጋማሽ ጾም ላይ ነገረ ምጽአቱን በደብረ ዘይት የሚነበብ ነው መሰለኝ። ምዕራፍ 24 ቁጥር ከ7 ጀምሮ እስከ 15 ያለውን በጣም በማስተዋል ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳሉ፣ በየሀገሩም ረሃብ ቸነፈርም የምድር መናወጥም ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው። ያን ጊዜም ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋልም። ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ያን ጊዜም ብዙዎች ሃይማኖታቸውን ይለውጣሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙዎች ሐሰተኞች ነቢያትም ይመጣሉ፣ ብዙዎቹንም ያስታሉ። ከአመፅም ብዛት የተነሳ ፍቅር ከብዙዎች ዘንድ ትጠፋለች። እስከ መጨረሻው የሚታገስ ግን እርሱ ይድናል። በአሕዛብ ሁሉ ላይ ምስክር ሊሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። ያን ጊዜም ፍጻሜ ይደርሳል።
እስከ 14 መጨረሻ ነው። 15ን አልነካሁትም። 15 ላይ እስከ 15 ይላል። 15 ቁጥር 15 ማለት ነው። እንግዲህ በነቢዩ በዳንኤል የተባለውን የመፍረሱን የርኩሰት ምልክት በተቀደሰ ቦታ ቆሞ ባያቸው ጊዜ አንባቢው ያስተውል ይላል። ማቴዎስ ወንጌል ምዕራፍ 24 ከቁጥር 7 እስከ 15 ድረስ ያለው ቃል መነሻው እንግዲህ ይሄ ነው። ወንድማችን ይዞት የመጣው። እሺ ከዚህ ተነስተን ከዚህ ይሄን ልብ በማለት ያስተውሉት፣ በደንብ ያስተውሉት ተብሎ ተደጋግሞ ያው ትላንትም እንደሰማሁ በድምፁ ተነግሯል። ከዚህ ቀጥሎ ደግሞ ማንን ይጠቅሳሉ? ይህ ሳይሆን ቀርቶ ህዝቡ አስተውሎ ንስሐ ባይገባ መልእክቱ ላይ ከጳጳሳት እስከ ምእመናን ከሊቅ እስከ ደቂቅ በጠቅላላ ንስሐ ይግቡ የሚል መልእክት አለው። አሁንም ደጋግሜ እንደምናገረው ቤተክርስቲያኗም የተናገረችው ይሄ መልእክቷ ሁልጊዜ ስብከት ከፍታ ስጨርስ መዝጊያዋ ንስሐ ግቡ፣ የክርስቶስን ስጋና ደም ተቀበሉ የሚል ነው። አዲስ መልእክት አይደለም። ዞሮ ዞሮ ግን እንደ አዲስ ግን ተልኳል። ትንቢተ ዳንኤል ምዕራፍ 12ም ተጠቅሷል። ማለት ይህ ካልሆነ ነው የሚለው። ይህ ካልሆነ ይሄን አስተውለው ንስሐ ካልገቡ በትንቢተ ዳንኤል ምዕራፍ 12 በዕዝራ ሱቱኤል ምዕራፍ 3 እንዲሁም በማቴዎስ ወንጌል ምዕራፍ 24 ቁጥር 21 ላይ ያለው ይፈጸማል የሚል ማስጠንቀቂያ አለው። ካልተመለሱ እስኪ የሚፈጸሙን አንዱን እስኪ ትንቢተ ዳንኤል ምዕራፍ 12 ከቁጥር 1 ጀምረህ እንመልከተው። ትንቢተ ዳንኤል ምዕራፍ 12 ከቁጥር አንድ ጀምረን በዚያም ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ቅዱስ ሚካኤል ይነሳል። ሕዝብም በምድር ከተፈጠረ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ሕዝብህ ሁሉ እያንዳንዱ ይድናል። በምድርም ትቢያ ውስጥ ካንቀላፉት ብዙዎች እኩሌቶቹ ለዘላለም ሕይወት፣ እኩሌቶቹም ለእፍረትና ለዘላለም ጉስቁልና ይነሳሉ። ጥበበኞችም እንደ ሰማይ ጸዳል፣ ከጻድቃን ብዙዎች እንደ ከዋክብት ለዘላለም ያበራሉ። ቃልዎት ያሰማልን። አሜን። ሌላ በማቴዎስ ወንጌል ምዕራፍ 24 21 ላይ ያለው ይፈጸማል። ይህ ካልሆነ ንስሐ ካልተገባ ማቴዎስ ምዕራፍ 24 ከቁጥር 21 ያለው ይፈጸማል የሚል ነው። እሱንም አንብብልን። ያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ያልተደረገ ከእንግዲህም ወዲያ የማይደረግ ታላቅ መከራ ይሆናል። እነዚያ ቀኖችስ ባያጥሩ ኖሮ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን ስለተመረጡት እነዚያ ቀኖች ያጥራሉ። ያን ጊዜም እነሆ ክርስቶስ በዚህ አለ ወይም በዚያ አለ የሚላችሁ ሰው ቢኖር አትመኑ። ሐሰተኞች መሲሖችና ሐሰተኞች ነቢያት ይነሳሉና። ቃልዎት ያሰማልን። የተጠቀሱት ዕዝራ ሱቱኤል ተጨማሪ 3 ምዕራፍ 3ን ይላል። በዚሁ እሱን ጨርስና ጠቅልለን ለሶሻል ሚዲያም ለማህበራዊ ድረገጾች የተሰጠ ማስጠንቀቂያ አለ። እንዲሁ አብሮ ተያይዞ እንቀጥላለን። ይሄኛውን እንጨርስና ዕዝራ ሱቱኤል ምዕራፍ 3 ቁጥር 1 የዓለም ፍጻሜ ምልክት ይላል ርዕሱ። ምልክቱስ እነሆ ወራት ይመጣል፣ በምድር የሚኖሩትንም ሰዎች ታላቅ ድንጋጼ ይዛቸዋል። የጽድቅ መንገድም ትሰወራለች፣ ሃይማኖትም ከሀገር ትጠፋለች። በደልም አንተ ካየኸው ከሰማኸው ይልቅ ይበዛል። ዛሬ የጠፋና የፈረሰ ሆኖ የምታየውም ነገር ይጠፋል፣ ምድርም ምድረ በዳ ትሆናለች። ልዑልም ሕይወትህን ከሰጠህ ከ3 ወራት በኋላ ምድርን ስትታወቅ ታያታለህ። ፀሐይ ድንገት በሌሊት ያበራል፣ ጨረቃም ድንገት በቀን ያበራል። ከእንጨቶቹም ደም ይፈሳል፣ ድንጋይም ትጮኻለች፣ ሕዝቡም ይታወካል፣ ከዋክብትም ይረግፋሉ። ብዙዎች ያልጠረጠሩት ይነግሳል፣ ሁሉም ቃሉን ይሰማል። በብዙ ሀገሮች ሽብር ይሆናል፣ ጥቅል እሳትም ይላካል።
የምድረ በዳ አውሬዎችም ከቦታቸው ይፈልሳሉ። ከሴቶችም ባለምልክት ይወለዳል፣ የሚጣፍጠውም ውሃ መራራ ይሆናል። ወዳጆችም እንደ ጠላት በድንገት እርስ በርሳቸው ይጋደላሉ። ያን ጊዜም ጥበብ ትሰውራለች፣ ምክርም ወደ ማደሪያዋ ትመለሳለች። ብዙ ሰዎች ይፈልጓታል፣ ነገር ግን አያገኟትም። በምድርም ላይ ኃጢአት፣ አመፅም፣ ስንፍናም ትበዛለች። አንዲቱ ሀገር አቅራቢያዋን ሀገር በውኑ በአንቺ ዘንድ የተደረገ ጽድቅ አለን? ወይስ ጽድቅን የሚያደርግ ሰው አለን? ብላ ትጠይቃታለች። ያችም የለም ትላታለች። በእነዚያ ወራቶች ሰው ሞትን ይመኛል፣ ነገር ግን አያገኝም። ሚስት ያገባል፣ ደስም አይለውም። ይደክማል፣ ስራውንም ይሰራል፣ መንገዱ ግን አይከናወንለትም። ይህንን ምልክት እነግርህ ዘንድ ተላኩ። ዛሬ እንደ ጾምህ ዳግመኛ 7 ቀን ብትጸልይና ብታለቅስ ከዚህ የሚበልጥ ትሰማለህ ይላል። ይቀጥላል። ለአሁኑ ግን ቃለ ሕይወት ያሰማል። ይህንን ይበቃል። እንግዲህ የተጠቀሱት የመጽሐፍ ቅዱስ ከብሉያትና ከሐዲሳት እነዚህ ናቸው። በተረፈ ኢትዮጵያ የአስራት ሀገር ተደርጋ ተሰጥታኛለች፣ የአስራት ሀገሬ ናት እና እባካችሁ ይሄን ቃል ሰምታችሁ ንስሐ ግቡ የሚል ነው ጥቅሉ። ሌላ ምንድን ነው? ወደ ማህበራዊ ድረገጾች ወይም ሶሻል ሚዲያ ላይ የወሬ ማሽን የሆናችሁ ህዝብን ከዛ በፊት እነዚህን እንዴት አድርገው እንደተናገሩት የሰማኋቸውም ላይ መጀመሪያ እንዲህ አድርጉ፣ እንዲህ ካላደረጋችሁ ማቴዎስ 24 ላይ ያለው ይፈጸምባችኋል። ያም ካልሆነ ደግሞ አሁን ያነበብኳቸው ትንቢተ ዳንኤል ዕዝራ ሱቱኤል ምዕራፍ 3 ላይ ያሉት ቅጣቶች ይመጣሉ። ንስሐ የማትገቡ ከሆነ ከላይ ከጳጳሳት እስከ ታች ምእመናን ከሊቅ እስከ በ30 ቀን ነው ያሉት። እዛ መልእክቱ ላይ እንደዛ ነው ያሉት። የሰምተዋል። በ30 ቀናት ውስጥ ንስሐ ይግቡ ነው የተባለው። መልእክቱ እንዳትኩት እኔ ጋር የደረሰው በ24 ነው፣ እሳቸው ያዩት በ21 ነው። እና ያው የእሳቸው አነጋገር እኔ አሁንም ጆሮዬ ላይ ስሰማው እኔ ተናግሬያለሁ። እኔ ወጥቼ አልናገርም። እኔ አንደበቴ ብድዳ ነው። እኔ ከእንትኔም ከባቴም አልወጣም። ስለዚህ ወደ አንተ ረጭቻለሁኝ፣ አንተ ደግሞ ተናገር። የሚሰማ ይስማ፣ አልሰማም ያለ ደግሞ ይቶ እንደ ምርጫው ብለዋል። ነፃ ፍቃድ እንደሱ ነው የተባለው። ያው ሲጠቀለል መልእክቶቹ እነዚህ ናቸው። በተረፈ ማህበራዊ ድረገጾች ወይም ሶሻል ሚዲያ የወሬ ማሽኖች ነው እንደምሳቸው እዛ ጋር የሚሉት ሰው ከሰው ለማጣላት ለማጋጨት የሚያስተምረውን ሳይሆን ክፉ ነገር ለገንዘብ መሰብሰቢያ እያላችሁ የማይሆን ርዕስ እያመጣችሁ፣ ለምሳሌ አንድ ያጠፋ ሰው በዓለም ከሚወቀስ አንድ ሰው ስለ ጥፋቱ ሄዶ ሊነግረው ይችላል። የዛን ሰው በዓለም ኃጢአቱን ማውራት አንደኛ በደለኛ ያደርገዋል ያወራውን ሰው ራሱ። ምክንያቱም ፈራጅም ፍርድ ሰጪ እግዚአብሔር ስለሆነ ማለት ነው። እና ይሄ የምታገዳድሉ የምታለያዩ፣ በተለይ ክርስትናውን ለመሰንጠቅ ይሄን አጋጣሚ ተጠቅማችሁ የምትሰሩ ሰዎች እረፉ፣ እናንተ ተጠንቀቁ፣ በኋላ ቅጣቱ ይብስባችኋል የሚል ነገር የደም ዋጋ ነው የምትከፍሉት። በዚህ ምክንያት የሚፈሰው ደምና ሌላ ነገር እናንተ ናችሁ ተጠያቂ የሚል ጠበቅ ያለ ማስጠንቀቂያ ያለ። ለበጎ ነገር ተጠቀሙበት፣ ለመልካም ነገር ተጠቀሙበት እንጂ ሰው ለማገዳደያ አትጠቀሙ የሚል ጥብቅ የሆነ ማሳሰቢያ በዚህ በሶሻል ሚዲያው ላይም የተላከ መልእክት አለ ማለት ነው። እና መልእክቱ ሲጠቀለል እኔ የተነገረኝ ነገር ይሄ ነው። አደራ የሚል ተደጋግሞ ያው ትላንትም እንዳዳመጥከው አንተም ከቀጥታ የሳቸውን ድምፅ ተላልፎበታል። መልእክቶቹ እነዚህ ናቸው። ምናልባት አንተም ሰምተው አንብበው ስለነበረ የዘነጋሁት ካለ እንዳልኩት እኔ የማህበራዊ ድረገጽ ተጠቃሚ ባለሙያም ስላልሆንኩኝ ግር ብሎኝ የሳትኩትም ካለ ከሰማኸው ላይ የምታስታውሰው ይሄ ነው ባጭሩ መልእክቱ እሳቸው የላኩት። በቃ እንግዲህ ይሄ ነው። ምንድነው አሁን እኛ እዚህ ላይ ትኩረት የምንሰጠው ያው ገዳምም ያሉ አባቶች ወይም እግዚአብሔር የመረጣቸው ብቻም ባይሆኑ ቅድም መጀመሪያ ላይ እንደተናገር ነው እኔም ውስጥ አንተም ውስጥ እዛም ውስጥ ያለ ነው። አሁን ድረገጾቻችን ተበላሽተዋል፣ ተበክለዋል። በስድብና በነቀፌታ በነውር ተበላሽተዋል እና የአንድን ሰው ነውር ሲገልጡ እነዛኞቹ ገላጮቹ ደግሞ እጥፍ ድርብ ነውራቸው ከውስጥ እየተገለጠ ነው።
ምክንያቱም የክርስቲያን ጠባዩ እንደዚህ አይደለም። እውነት ወንድምህን 7 ጊዜ 70 ይቅር በለው ጸልይለት ነው፣ መከረው ነው፣ ጸልይለት ነው። ግን ምናየው ግን አሁን እንደዛ አይደለም። ከዛ አልፎ ተርፎ ልባችን ውስጥ የገዘፉት ገዳማት ዛሬ የሚዲያ የሶሻል ሚዲያ ራቁታቸውን ወጥተው ይሄ ራቁታቸውን ስል ይሄ በልብስ መራቆት ምናምን ሳይሆን በቃ ይሄ ተሸፍኖ በልብ የምታከብረው በልብ ውስጥ የኖሩ አለ አይደለ? እዛ ቢሄድ ምናምን ብለህ የምትኖር እንትን የምትላቸው የምታስቀምጣቸው አሉ። እውነት ነው። በህሊና በጉጉት የምትጠብቃቸው ባትሄድም ዝም ብለህ ስታስብ እንደ ሄድክ የምትቆጥራቸው ቦታዎች አሉ። እነሱ ተገለጡ ማለት ራቁት ያልኩበት ምክንያት ምንድነው? በቃ ተገለጡና ጭራሽ እዛ ያሉት አባቶች እዚህ መጡ ምናምን ብለን ሲገርመን እንደገና ደግሞ ካሜራው እዛው ድረስ ሄዶ ደግሞ መረከት አይደለም የሚያስተላልፈው መርገምና የሚያሳዝን ነገሮች ሲያስተላልፍ አየን። ትልልቅ ገዳማት የምንላቸው እና ይሄ ሁሉ ይሄ አሁን ያሉት የወሬ ማሽን ያሉት ነገር ይሄ ፌስቡኩ፣ ቲክቶኩ፣ ዩቲዩቡ፣ ምኑ ቴሌግራሙ ምኑ መልካም ነገሮች ሳይሆን አሁን እየበዙ ያሉበት የክስና የነውር መገላለጥ በዛ። እውነት ነው። ይሄ ነው መልካም ነገር። ያው እንግዲህ እኛም ያለነው አንዱ ድረገጽ ላይ ነው፣ አንዱ ሶሻል ሚዲያ ላይ ነው ያለነው። ግን እንደው ምንድነው የምናስተላልፍበት የሚለው ነገር የሚጨንቅ ሰዓት ነው። እንግዲህ ይሄንን ነው እሳቸውም የተናገሩት። እርስ በራሳችሁ አትሞቱበት ነው ያሉት። እርስ በራሳችሁ አትሞቱበት። ያ አንድን ሰው ለሞቶ ከሆነ ለመቅበር ሳይሆን ለማዳን ቀይሩበት። ቆስሎ ከሆነ ቁስሉን የበለጠ እንጨት መስደድ ሳይሆን ለዛ ቁስል እንዲድን የሚነሰነስ መድኃኒት ፈልጉለት ነው ያሉት። ይሄ እንግዲህ የሁላችንም ውስጣችን ያለ ነገር ነው። እኔ በጣም ነው ድንቅ ይለኛል። አሁን ዝም ብዬ ሩቅ ቦታ ሳልሄድ እኔ ራሴ ላይ ማለት ነው የሆነ ነገር ሰው አንድ ወይ ስህተት ተፈጽሞ ወይ ደግሞ የሆነ ነገር ሰው ስህተት የለም አንድ ነገር አስቀምጣለሁ እኔ ማለት ነው። እያስቀመጥኩት እኮ ምንም እኮ መልካም ነገር ነው፣ ግን ከስር በጣም የሚያስደነግጥ ቃል ታያለህ። ወደ ኢየሩሳሌም እንሂድ፣ አሁን ለምሳሌ ወደ ኢየሩሳሌም እንሂድ፣ ወደ ግብጽ እንሂድ፣ ገዳማት እንሂድ። አሁን ይሄም ምንድነው እንትን የሚያስብለው? እንሂድ ነው አይደል? ወደ ቤተ እግዚአብሔር እንሂድ ባሉ ጊዜ ደስ አለኝ ነው ያለው ቅዱስ ዳዊት። እንደዛ ወደ ግሸን እንሂድ፣ ወደ ላሊበላ እንሂድ ስትል ቶሎ ሌላ ነገር የሚቀይሩ ሰዎች አሉና ወደ ምን ይገባሉ? ወደ ስድብ ይገባሉ፣ ወደ ነቀፋ ይገባሉ። በዛ ዘመን ይሌለ ቤተክርስቲያን ስራ ብለህ የተጎሰቆለችውን ቤተክርስቲያን ስታሳይ ጭንቅላታቸው ወደ ሌላ ይሄድና ወደ ገንዘብ ወደ ሌቦች ዘራፊዎች እና ይበከላሉ። ማለት እነሱ ናቸው የሚያሳዝኑኝ እኮ አንተ አይደለም። እንደዛ ስላለኝ እኔ ምንም አልሆነ። አንድ ሰው እኮ አንድን ሰው ውሻ ብሎ ሲሰድበው መጀመሪያ ውሻ የሚለው እዚህ ውስጥ የውሻ ጠባይ የውሻ ነገሮች በሙሉ ውሻ የሚለው ነገር መጀመሪያ እዚህ ጋር መጥቶ እኮ ነው አይደል? ከዚህ ተጸንሶ ከዚህ ጋር ይወለድና እኔ ምን እላለሁ? ያን ሰው ውሻ አለዋለሁ። ያ ሰው እኮ ውሻ አይደለም ሰው ነው። ውሻው ማን ነው? ውሻ ብሎ የተሳደበው እዚህ ውስጥ ያለው ነው። እና ይሄ ድረገጾቹ በሙሉ ማህበራዊ ድረገጾች ላይ ያሉት ነገሮች በሙሉ ሲናገሩ ያኛውን ሰው ሲናገሩ ያኛው ሰው ቢሆንም ባይሆንም የራሱ ጉዳይ። ተናጋሪው ግን መጀመሪያ በቃ ተበክሎ ብከላውን አወጣው። ረከሰው። በቃ ሌባ ብዬ ብሰድብህ ሌባ አንተ ሌባ ላትሆን ትችላለህ። እኔ ግን በቃ ሌባ የሚለው ነገር ከውስጥ የወጣ አይደል? ሰው የሚያገሳው እኮ የበላውን ነው። እውነት ነው። ልብ ያሰበው ነው አንደበት ይናገራል። የቅዱሳን ስንክሳሩም ጋር መጽሐፍ ቅዱስንም ወንጌልንም ስታየው እኮ ጌታ
ያቺ ኃጢአተኛዋ ሴት በቃ እድሜ ልኬን የሰራሁትን ኃጢአት ጌታዬ ያስተሰርይልኛል፣ ጌታዬ ይቅር ይለኛል፣ ጌታዬ ያነጻኛል ብላ እንባዋን እያፈሰሰች በፀጉሯ ሁሉ ነገሯን እየገበረች በእግሩ ስር እየተንከባለለች በፀጉሯ እያጠበችው እንባዋን እያፈሰሰች እያለ እዛ ደግሞ ቁጭ ያሉ ሰዎች ምንድነው የሚሉት? ከዘማዊ ጋር ይበላል። ይሄ ታዲያ ጤነኛ ሰው ነው? ያ ነው የቀጠለው። ይኸውልህ ያ ማለት እሱ ኃጢአቷን እያራገፈች ነው፣ እነሱ ደግሞ ኃጢአት እየጨመሩ ነው። እንዲህ አይነት ነገሮች ናቸው አሁን እየበዙ ያሉት። እውነት ነው። ጥሩ ነው ብዬ ነው የማስበው። ያው እንግዲህ የነቃ ይንቃ የሰማይ በመላው ዓለም የምትገኙ ኦርቶዶክሳውያን በተለይ ምንድነው ወንጌል የሚለው እግዚአብሔር 6 ነገሮችን ይጠላሉ አይደል? 7ኛዋን ግን ነፍሴ ትጸየፋታለች ይላል። በወንድማማቾች መካከል ጸብን የሚዘራ ይላል። አሁን ይሄ የሶሻል ሚዲያው ነገር እንደዛ አይነት ነው። ርዕስ ተፈልጎ ገና ያንን እይታ አግኝቼ ገንዘብ እቀይራለሁ ካለ ነፍሱን ቁማር እያስበላ የዚህ ዓለም የግፍ እንጀራ የሚበላ ካለ ለትውልዱ መቅሰፍት ነው የሚሆነው። በነገራችን ላይ አይሆንም። ያ ገንዘብ እንደው በዚህ መልኩ እንኳን አስበው ከሆነ አለማወቅ ከሆነ ደግሞ መማር ነው በቃ ሰው የመጀመሪያው ነገር ያለበት እና ይሄ በጣም ጥንቃቄ የሚያስፈልገው። ድሮም እኮ አሁን ያሉት ግጭት አይነቶች ምናምን ሳይኖሩ ቀርቶ አይደለም። በነገራችን ላይ በጣም አጉልቶ ቅርጽ ሰጥቶ እንዲደመጥ ተደርጎ ርዕሱ የማይገናኝ ርዕስ ሁሉ ተደርጎ ሰው እንዲጋደል ማድረግ በኋላ ቅጣቱ ከባድ ነው የሚሆነው። እግዚአብሔር ያንን ደም ከዛ ሰው ይፈልጋልና በተለይ ኦርቶዶክሳውያን እኔ ከዚህ ከሶሻል ሚዲያ አጠቃቀም ጋር በተገናኘ ጥንቃቄ ብናደርግ ባይ ነኝ። ምክንያቱም ሁሉም ተፈቅዶልኛል፣ ሁሉም ግን አይጠቅመኝም አለ ቅዱስ ጳውሎስ። እነዚህ ተሳዳቢዎች አንተም እንዳልከው መድኃኔ ዓለም ኢየሱስ ክርስቶስ የድንግል ማርያም ልጅ ወደዚህ ዓለም የሰውን ስጋ ለብሶ መጥቶ በአጭር ቁመት በጠባብ ደረት ተወስኖም ባለበት ወቅት ያው እንዳልከው ፊት ለፊቱ እንኳን የሚነቅፉ ሰዎች ነበሩ። ይሄ ይቀጥላል እስከ ዓለም ፍጻሜ። ከሐዋርያት መካከልም ይሁዳ ነበረ። አያውቅም ነበር? ያውቃል፣ እንደሚሸጠው ሁሉንም እኮ ያውቃል። ግን ነፃ ፍቃዱን ነው የፈቀደለት፣ አላስገድደውም። ሰው ሮቦት ስላልሆነ ነፃ ፍቃድ አለው። አሁንም እሳትና ውሃ ቀርብልሃለሁ ወደ ፈቀድከው እጅህን ክተት ነው አይደለ? ይሄ ሶሻል ሚዲያው እኮ እሳትም ውሃም የያዘ ነው። ይሄው እንደዚህ በጎ ነገሮችን ስንሰማበት ውሃው ነው፣ ውሃ ያለመልማል፣ መልካም ነገር ነው፣ ህይወት ይሰጣል። ደግሞ ክፉ ስናደርግ እሳት ራሳችን ላይ እየጫር ነው። እሳት ቅድም እንዳልከው መጀመሪያ የሚያቃጥለው የያዘውን እቃ ነው። ከዛ ቀጥሎ ነው ወደ ሌላ ሰው የሚሄደው እና እየረከሰ ነው ማለት ነው። አንድ ሰው ከሚናገረው ከሚሰማው ነገር መርጦ መስማት፣ መርጦ መብላት፣ መርጦ መልበስ አለበት ማለት ነው። በተለይ ለክርስቲያን የክርስቶስ ተከታይ ነኝ የሚል ሰው ሐዋርያው ቅዱስ ጳውሎስ በረከቱ ይደርብና እንደተናገረው አነጋገራችሁ፣ አረማመዳችሁ፣ አለባበሳችሁ ክርስቶስን ይስበክ ነው ያለን። ታዲያ ከየት መጣ ነው? አንደኛ ሰው መቅደስ ነው፣ የክርስቶስ ማደሪያ ነው። እንዴት ነው ይሄን መቅደስ እኮ ስናረክሰው ተጠያቂ ነን። እናንተ የእግዚአብሔር ቤተ መቅደስ ናችሁ፣ ያንን ቤተ መቅደስ ያረከሰ አፈርሰዋለሁ የሚል እኮ አስፈሪ ቃል አለ። ከኛ አልፈን ሌላ መቅደስ እያፈረስን ያለ ነው እና በዚህ ላይ በተለይ መልእክቱ የወሬ ማሽኖች ብሎ ነው የሚገልጻቸው። በጣም በቃ የሚፈበርኩ አድርጎ ነው እሳቸው የላኩት ላይ እንግዲህ ያው ከእመቤታችን የመጣው መልእክት ላይ የተላለፈው። ይህንን መልእክት ሰምታችሁ እንግዲህ እግዚአብሔር ይርዳንና ንስሐ ገብተን ከሚመጣው መቅሰፍት ለመዳን። ይሄ ለማስፈራራት ምናምን አይደለም። ክርስቶስ ራሱ የተናገረው ወንጌል ነው፣ የራሱ ነው እና እንደተባለው ተደጋግሞ አንሰንጥቀው፣ በፖዚቲቭ በቀና መንገድ እንተርጉመው፣ እንውሰደው እና ወደ ህይወት ቀይረን ከታዘዘው ነገር እንድናመልጥ እግዚአብሔር ይርዳን። ምናልባት የቀረ ነገር ካለ ያው በጋራ አንብበናል፣ አዳምጠናል ከአንተ ጋርና እኔ እንግዲህ ይህንን ነው ከተባለው ውስጥ የማስታውሰው። ትእዛዙና መልእክቱን ለመፈጸም ያብቃን። አሜን አሜን። እንግዲህ በሌላ ጉዳይ መተህ ደግሞ ብዙ ነገሮች አሉን፣ በእነሱ ጉዳይ እንግዲህ ለማምጣት ያብቃ። አሜን። እንግዲህ ያው ሌላ የተለየ መልእክት ካለ እኔ እንግዲህ ያው ይሄኛው የኔ ስላልሆነ የኔ መልእክትም አይደለም እንዳልኩት ጨርሻለሁ። እኔ የተለየ መልእክቴ ከራሴ እንደ አንድ ኦርቶዶክሳዊ አማኝ ምንድነው ተላለፈው መልእክት ውጭ ያለኝ መልእክት የራሴ የግሌ ምልከታ ማለት ነው። ክርስትናችንን በትክክል
በሕይወታችን ብንገልጸው። እውቀት እምነት መሆን አይችልም። እንደውም እምነትም ጽድቅ መሆን አይችልም። አብሮ ስራ ስለሚፈልግ የሰማነውንና የተናገርነውን በተግባር ብንገልጸው። ሁለተኛ ቤተ ክርስቲያን በቁም ትርጉሟ ህንፃው የተገነባበት ሳይሆን ያው አንተም እንደምታውቀው አንደኛ የክርስቲያኖች ስብስብ ነው፣ ሁለተኛ ሰውየው ራሱ ነው እና ህንፃው ነው። ጠዋትና ማታ በቤት ውስጥ ሰው ጸሎት ቢያዘወትር በፍትሐ ነገሥቱ ላይ የተጻፈው ልኬት ነው፣ የተለካ ህይወት ነው ያለው። ክርስቲያን ማለት ህግና ደንብ ተቀርጾለት የሚኖር ስለሆነ እንደው በዛ መልክ ሆነን ብናመልክ እግዚአብሔርን ነው የምለው። ብዙ ጊዜ ወይ ንግስ እንሄዳለን ወይ የሆነ በዓል ላይ ተገኝተን ከዛ ስንወጣ እግዚአብሔርን እዛ ውስጥ ቆልፈንበት የሌለ ይመስለናል። ግን የምንሰራበት ቦታም ክርስቲያኖች ነን፣ የምናድርበትም ቦታ ክርስቲያኖች ነን። በጣም ይሄ የተምታታ ነገር ስለማይ ነው እና እኔ የግሌ ሁሉም ቦታ ክርስቲያኖች መሆን አለብን። ቤተክርስቲያን አለባበሴን አስተካክዬ ሄጄ ዓለም ላይ ስሄድ ሌላ ከሆንኩኝ አላመንኩበትም ማለት ነው። ወይ ደግሞ እግዚአብሔርን እዛ ቦታ ቆልፌበት ወጥቻለሁ ማለት ነው። ወስኜዋለሁ የማይወሰነውን አምላክና ለዛሬ እንደው ፍትሐ ነገሥቱን የሚለውን ለአንድ ክርስቲያን እንደው ለምሳሌ እንደው ሳላስረዝመው 7 የጸሎት ጊዜ አለ። የቻለ ቤተክርስቲያን ያድርስ ይላል። ያልሆነ ደግሞ ቢያንስ የጠዋትና የማታን ቤተክርስቲያን ሌላውን 5ቱን ደግሞ ባለበት ቦታ ካልቻለ ያድርስ ይላል። ለምሳሌ እንደው ከተሰጠን ሕግ ውስጥ አስራት በኩራት፣ ሰንበት ማክበር እና በጣም ደግሞ አሳሳቢ ምለው በዚህ ዘመን በጣም እየተሸረሸረ የመጣው በሰንበተ ክርስቲያን የታወቀ ደዌ ካልከለከለው በስተቀር አይደል ታምሯን ሰምቶ ብሎም ይነበባል። ኳስ ጨዋታ፣ መንገድ ዘግቶ ቅዳሴ ቀርቶ ኦርቶዶክሳዊ ሆኖ ይህንን ማድረግ በጣም ከባድ ንስሐ የሚያስፈልገው ነው። እኔ ከአባቶቼ ከተማርኩት ማለት ነውና ሰንበተ ክርስቲያን ልጆቹን ይዞ አንድ ሰው አሃዱ ሳይባል ቤተ ክርስቲያን ገብቶ ማስቀደስ አለበት። ሌላ ከዚሁ ጋር ተያይዞ የሚቆርቡ ልጆች ህፃናት እግዚኦ ሲባል ነው የሚያመጧቸው። ለምን ይሄ ሁሉ ሰው የተበላሸ ይመስለናል? መቅሰፍት ነው የሚሆነው። ህግና ደንብ ተቀርጾለታልና እዚህ ላይ ትኩረት ቢሰጠው ነው። ለዛሬ በሌላ ክፍለ ጊዜ እንግዲህ ከተጋበዝን የኛ ሳይሆን የቤተ ክርስቲያኗን ድምፅ ምን ይላል፣ ክርስቲያን እንዴት መኖር አለበት ከዘመኑ ጋር የሚለውን ሌሎች መምህራንን ጨምረን እንደ ውይይት ከተፈቀደ ሌላ ቀን ለመምጣት እኔ ፈቃደኛ ነኝ፣ እድሉ ከተሰጠኝ ነው የምለው። እንግዲህ የተላለፈውን ጥሪ ተቀብላችሁ አክብራችሁ እናንተም በተሰጣችሁ ጸጋ ይሄንን መልእክት ስላስተላለፋችሁ ሰጥቶ በማያልቅበት አምላክ ስም በልዑል እግዚአብሔር ከልብ አመሰግናለሁ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት፣ የጻድቃን የሰማዕታት የክቡር መስቀሉ አዳኝነት ከሁላችንም ጋር ይሁን። ወስብሐት ለእግዚአብሔር አሜን። ያው እንግዲህ ይቅርባይነቱ፣ ታጋሽነቱ፣ ከሃሊነቱ፣ ይቅርባይ ምሕረቱ፣ ቸርነቱ ሁልጊዜ ልማዱ ነውና አምላካችን በተለመደው ምሕረቱ ይማረን፣ በቸርነቱ ይጎብኘን። እንደገና ደግሞ ይልቁንም ደግሞ ለዚህ ዓለም ድጋሜ ለማዳን በመረጣት ዓለምን እንደገና መልኳን ለመለወጥ በመረጣት በእመቤታችን በእናቱ በድንግል ማርያም በአማላጅነቷ በቃል ኪዳኗ የምሕረቱን እጅ ላክልን። የእሷም እናትነት አይለየን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።